አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ? ያው እንግዲህ ውድ ቤተሰቦች የምታውቁም ታውቃላችሁ። ከመዳም ኩሽና ወደ ቤት ሄጃለሁና የዛሬው እንጀራዬ ይሄን ይመስላል ማለት ነው። እና ያው ትንሽ ነጣ ብሎብኛል፣ አላጠቆርኩትም ሳምስ ማለት ነው። እና ማሻአላ ተባረከላ አብሽ ምናምን ያላችሁ ቁልት አድርጋችሁ ጨምሩበት። እንጀራው ቡት ይላል ማለት ነው። እና ያው ሽንጡን በጣም ነው የሚያምረው። አልተጠበሰም አላለም። ይችሁት በጣም ነው የሚያምረው ማለት ነው። ይሄው እና ማሻአላ ተባረከላ ትወድታላችሁ ብዬ ተስፋ አደርጋለሁ። ይሄው ያው የመጥበሻ ስለሆነ እንስ ያለ ነው ግን ማለት ነው እንጀራው። እና ይሄንን ይመስላል ውድ ጓደኞቼ። እና ማሻአላ በሉ። ይኸው ከዚህ ደግሞ አምሻለሁ ማለት ነው ጥቁር እስከሚል ድረስ ያን ትንሽ እንትን ብሎብኛል ማለት ነው። ነጣ ስላለብኝ ይሄን ደግሞ አጥቁረዋለሁ። እና ማሻአላ ተባረከላ ያው ማብራቱ ጋር ብዙ እንትን ስለማይላችሁ ነው እንጂ ይሄ ጠቆር ያለ ነው ማለት ነው። ባሊያችንም ይሄንን ይመስላል። አሁን ጋግሬ ጨርሼ ነው ያው ባንድ እጅ ለማሳየት አለመቼ ስላለ ነው ማለት ነው። እና ይሄ እርሾ አስተርፍ ያለው ትንሽ በረድ ይበልና ቦካበታለሁ ማለት ነው። እና ውድ ጓደኞቼ ይሄንን ይመስላል የዛሬው ቪዲዮዬ ማለት ነው። እና ጉሉ ማሻአላ በሉ አልሐምዱሊላህ። ከምትገዙ እየገገራችሁ ብሎ እንደውም ገዝታችሁ ከምትበሉ ጤነኛ እንጀራ እራሳችሁ በእጃችሁ አብኩታችሁ ብትበሉ የተመረጠ ነው ብዬ አስባለሁ ማለት ነው። ወላሂ በጣም ነው የሚያምረው። እንደዚህ እያረጋችሁ እየጋገራችሁ ብሎ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አበረታቱኝ ማለት ነው። ያው እንግዲህ በቪዲዮ ብዙ ጊዜ ጠፍቻለሁ። ሀባይብ ኢንሻአላህ አበረታቱኝ። ካሁን በኋላ አልጠፋም ብዬ ተስፋ አደርጋለሁ።